አንድ ልዑል ንጉሣዊ ልብሱን ጥሎ ወደ ጠላት ምሽግ ውስጥ የገባው ለምንድን ነው? አደገኛ የጦር ሜዳን አልፎ ልዕልቷን እንዴት ሊያድናት ቻለ? ዛሬ የክብርንና የእውነተኛውን ፍቅር ሚስጥር አብረን እንቃኛለን። አንድ ወቅት አንድ ልዑል ልዕልት ሮዛሊንደንን በጣም ይወዳት ነበር። ልዑሉም ከታማኙ አገልጋዩ ከፊጋሮ ጋር እየተነጋገረ ነበረ። ልዑሉ ወዳጄ፣ እሷን በጣም እወዳታለሁ አለው። ፊጋሮ ጌታዬ፣ በጣም የምትወዳት ከሆነ ለምን እጇን አትጠይቃትም? ሲል ጠየቀው። ልዑሉ እወዳታለሁ፣ ነገር ግን እሷም ትወደኝ ይሁን? ሲል ተጠራጠረ። ፊጋሮም እርሷን ለመጠየቅ ካልደፈርክ ፎቶዋን መያዝ አይገባህም በማለት መከረው። ልዑሉም ይህን ሰምቶ ልክ ነህ ፊጋሮ፣ እኔ ልቧን ማሸነፍ አለብኝ። ነገር ግን እንደ ልዑል ሳይሆን ምቀርባት እንደ ተራ ሰው ነው ምቀርባት። ምክንያቱም በፍቅር ውስጥ ከፍቅር በቀር ሌላ ምንም ነገር አስፈላጊ አይደለም ብሎ ወሰነ። ልዑሉና ታማኙ አገልጋይ ፊጋሮ ተያይዞ ልዕልቷ ወደምትገኝበት ከተማ አብረው ሄዱ። ወደ ልዕልት ሮዛሊንደን አገር እንደገቡ ልዑሉ ከተማዋ እንዳዘነች እና እንደተረበሸች ባየ ጊዜ አንድ ነገር ስህተት አለ ብሎ ተናገረ። በዙሪያቸው ያሉ ሰዎችም ከእንግዲህ እንግዳ አናናግርም፣ ሰላዮች ሊሆኑ ይችላሉ በማለት ተጠራጠሩ። በመሃል አንድ ሰው የወደፊቱን ማወቅ ይፈልጋሉ? ስለ ቤተሰቦ፣ ስለ አገሮ እያለ ይጮህ ነበረ። ልዑሉም ወደ ሰውየው ቀረበና ልዕልታችን ደህና ናት? ሲል ጠየቀ። ሰውየውም የባልቴሞር ንጉሥ በዓመታዊው ክብረ በዓላችን ወቅት ወታደሮችን አስመስሎ ልዕልቷን ጠልፎ ወስዷታል አለው። ልዑሉም ታዲያ ልዕልቷ ደህና ናት? ሲል ተጨነቀ። ሰውየውም በጣም በቅርቡ አንጸባራቂ ጋሻ የለበሰ ልዑል መጥቶ ልዕልቷን ያድናታል ሲል ተነበየ። ከዚያም ልዑሉና ፊጋሮ ልዕልቷን ለማዳን ቆርጠው ይነሳሉ። ልዑሉና ፊጋሮ የባልቴሞራን ቤተ መንግስት ለመግባት ወታደሮች መስለው ይቀርባሉ። አንድ የዳቦ ሻጭ አርበኞች ሆይ ወደ እሳት ቅረቡና ዳቦዬን ቅመሱ አላቸው። በንግግራቸውም መሃል ልዑሉ ስለ ልዕልቷ ሁኔታ ጠየቀ። የዳቦ ሻጩም በሰራዊቱ ውስጥ የአመፅ ወሬዎች አሉ፣ ማንም ሰው ይህን ንጉሥ አይወደውም ሲል የውስጡን መረጃ አጋራቸው። ልዑሉም ይህን መረጃ ሲሰማ ወዲያ ወደ ንጉሱ ቀረበና እኛ የሴቶችን ልብ የሚቀይር አስማት እናውቃለን አለው። ንጉሱም ልዕልቷ በአስማትም ሆነ በዛቻ እምቢ ብላለች አለ። ልዑሉም እኛን ወደ ክፍሏ ላከን፣ በአስማትና የፍቅር ዘፈኖችን በመዝፈን ልቧን እናሸንፋለን በማለት አሳመነው። ንጉሱም ሲፈቅድላቸው ወደ ልዕልቷ ክፍል ይገቡና ልዑሉ ልዕልት፣ እኛ ልናድንሽ የመጣን ነን አላት። ልዕልቲቱ እንዴት እናመልጣለን? ውጭ ወታደሮች አሉ አለች። ልዑሉ ንጉሱን የገንፎ ድግስ እንዲያዘጋጅ እናሳምነዋለን፣ ሁሉም ሰው በድግሱ ላይ ሲሆን እናመልጣለን አላት። እንደተባለውም ድግሱ ተዘጋጀ። ሁሉም ተጠምዶ በነበረበት ሰዓት ልዑሉ ልዕልቷን አዳናት። ከቤተ መንግስቱ ከወጡ በኋላ ልዕልቷ አባቷ ቤት ደረሰች። ልዑሉንም ለምን አዳንከኝ ብላ ጠየቀችው። ልዑሉ ልዕልት፣ የረዳሁሽ ስለመወድሽ እና ትክክለኛው ነገር ይህ ስለሆነ ነው። አሁን ነፃ ነሽ፣ ልብሽ የሚፈልገውን ምረጪ አላት። ልዕልቷ አንተን መውደዴ ብቻ ሳይሆን ለአንተ ያለኝ አክብሮትም ጨምሯል፣ ልትቆይ ትችላለህ በማለት ፈቃዷን ገለጸች። በመጨረሻ ልዕልቷና ልዑሉ አንድ ላይ አብረው መኖር ይጀምራሉ። ውድ ልጆቻችን፣ የዛሬው ታሪካችን ይህን ይመስላል። ታሪካችንን ከወደዱት ላይክ፣ ሰብስክራይብ ያደርጉን። እናመሰግናለን።